ዛሬ ከ6 ዓመት ዩኒቨርሲቲ ቆይታ በኋላ ቤተሰቦቼ እንማርላቸው በፈለጉት የኢንጂነሪንግ ትምህርት ተመረኩ። ለነገሩ እስከ ዛሬ በእነሱ ገንዘብ ነው እንደፈለኩ የተዝናናው ስማር ቆየሁት እና እንኳን ደስ ያላችሁ። እኔ ደግሞ ዛሬ አዲሱን የህይወት ምዕራፍ የመጀመርበት የመጀመሪያ ቀን ነው። ከዚህ በኋላ ትምህርት የሚባል ነገር የለም፣ ቋሚ ገቢ የሚባል ነገር የለም። ከቤተሰቦቼ የሚላክልኝም ምንም አይነት ገንዘብ አይኖርም። ነገር ግን ቢያንስ አንድ ነገር አለኝ። ኮንፊደንስ። ግን አታስቡ፣ ቢያንስ ከዛሬ ጀምሮ ማቲያስ ሳይሆን ኢንጂነር ማቲያስ ነው የሚባለው። ከዚህ በኋላ የሚያስፈልገኝ ስራ መቀጠር፣ ልምድ መቅሰም፣ ጥሩ ኮኔክሽን መፍጠርና እድል ብቻ ነው። ስለዚህ ያ ማለት ሁሉም ነገር ያስፈልገኛል ማለት ነው አይደለ? በቃ ባወጣ ያወጣው ኢንጂነር ማቲያስ ደፈር በል። ይህ ህይወት ሚዛናዊ አይደለም። እኔ ልጅ እያለሁ ሰፈራችን ውስጥ የነበሩ በኢንጂነሪንግ የተመረቁ ሰዎች እንዳለ በተማሩበት የኢንጂነሪንግ ሙያ ሲሰሩና ገንዘብ ሲያገኙ፣ የሰፈር አሮጊትና ሽማግሌዎች ደግሞ እነሱን ሲያከብሩ እያየሁ ነው ያደጉት። ቤተሰቦቼ እንኳን የሰፈራችን ሰዎች በኢንጂነሪንግ ለተመረቁ ሰዎች የሚሰጡትን ቦታ ስላዩ ኢንጂነሪንግ የማትማር ከሆነ ምንም አይነት እርዳታ ከኛ እንዳትጠብቅ ነበር ያሉ። እኔም ኢንጂነር የመሆን ፍላጎቴ ጨምሮ በአዲስ አበባ ዩኒቨርሲቲ በኢንጂነሪንግ ትምህርት ትልቅ ውጤት አስመዝግቤ በማዕረግ ለመመረቅ በቃው። ነገር ግን ትክክለኛው ዓለም እንደዚህ አይደለም የሚሰራው። በተማርክበት ለመስራት ወይ ገንዘብ ወይ ደግሞ ሁነኛ ዘመድ ያስፈልጋል። እኔ ነገር ቀድሞ ገብቶኝ ቢሆን ኖሮ ኢንጂነር ሳይሆን ቲክቶከር ነበር የምሆነው። እነሱ ፀሐይ አይመታቸው፣ ዝናብ አይነካቸው፣ የታክሲ አያወጡ፣ በቃ ታብ ብለው በአንድ ቀን ያን ሰው የወር ደሞዝ ቤታቸው ሆኖ ያገኙታል። እና ታዲያ ይሄ ህይወት ሚዛናዊ ነው? አይደለም። ይሄ ህይወት ሚዛናዊ አይደለም። ለማንኛውም እኔ ስራ ፍለጌ ልቀጥል። የፈጣሪ መምጫው አይታወቅም ብሏል። ማን ነበረ ግን ያለው? ለነገሩ እኔ ምን አገባኝ? ወይኔ ማቲያስ፣ እንደው በተማርኩበት መቀጠር ቢያክተኝ ባልተማርኩበት መቀጠር ያክተኛል። ቦምባስቲክ ሳይድ አይ አራዳ ልጅ ወየ በይኝ እስቲ። አረ ወንድሜ ምንም ብር የለኝም። አረ በየ 500 ብር ብትሆን ግጭኝና እኔ አብቃቃታለሁ። እኔ ለራሴ ስራ ፍለጋ ስንከራተት ነው ያልኩት። አረ ተይ ጀለሴ እንዳላስደብርሽ የሆነ ነገር ግጭኝ። እንዴ አንተ ምንም ብር የለኝም አልኩ አይደል? ምን እሺ ጸብ ነው እንዴ የምትፈልገው ብራዘር? ምን ልሰንዝርብሽ እንዴ ዝርያ? ራን ለካ ሰው ወር ብሶታል። እንዴ ማቲያስ፣ የኔ ቆንጆ እንደምትመጣ እኮ አልነገርከኝም ነበር። ሰርፕራይዝ ላድርግሽ ብዬ እኮ ነው። ሰርፕራይዝ? አዎ ታውቂያለሽ፣ ያኔ ካየሁሽ ጀምሮ እንቅልፍ ተኝቻለሁ። የምርህን ነው? አዎ። እና ዛሬ ቤትሽ ድረስ የመጣሁት በስነ ስርዓት ልጠይቅሽ ነው የኔ ቆንጆ። እባክሽ ፍቅረኛ ይሁን። እንዴ ምንድነው ይሄ? ጎመን ይላ የፍቅር ጥያቄ ልጠይቀኝ ጎመን ይዘህ ትመጣለህ? አይ በሞላ አበባ ለምንድን ነው አበባ ይዘህልኝ አልመጣህ? ተያ አበባ ባመጣልሽ አበባው ከለቀም በኋላ ይደርቅና ትጠይዋለሽ። ይሄንን ጎመን ግን ከድንች ጋር አድርገሽ ቆንጆ ትሰሪና ትበይበታለሽ። ሰውነትሽም ጠንከር ይላል። ስለዚህ አበባ ባመጣላት አበባው በሁለት ቀን ይደርቃል በሚል ተልካሻ ምክንያት ጎመን ይዘህልኝ መጣ? ሂድልኝ። እንደውም እንደዛ ነቀልድ አልፈልግም። ግቤ ለቃውጣ። ማን ነው ማቲያስ ጎመን ብቻ ነው ይዞልሽ የመጣ ያለው? ለምንድን ነው እንደዚህ ዝቅ አድርገሽ የምታይኝ? እና መጀመሪያ እንደዛ አትለኝም ነበር እንዴ? ሌላ ምን ይዘህልኝ መጣ? 100% ከንጹህ ጤፍ የተሰራ ወፍራም እንጀራ። እንደ ሱቁ የሚበጣጠስ ነው ይመስልሽ? ቁርስ ምሳ እራት ትበያለሽ። በቃ የዘንድሮ ሴቶች ማመስገን አቆሙ ማለት ነው። የራስሽ ጉዳይ የራስሽ ጉዳይ የራስሽ ጉዳይ 1 2 3 4 5 መስሪያ ቤት ስራ ይከለክለኛል። ወደዚህ አንተ ምን ሆነ ነው ያማልልኝ? ፍራንክ ላድርግ ብዬ እኮ። ፍራንክ ላድርግ ብዬ ነው ትለኛለህ እንዴ ሌባ? ቦምባስቲክ ሳይድ አይ የተረገመ መኪና አሁን ደግሞ ምን አባቱ ሆኖ ነው? God have mercy upon us. Run.
ፍቅረኛ አግኝቼ ልመለስ ነው። bombastic side eye እንዴ ጺም ያለው ህፃን ልጅ አቡሽዬ እናት ጠፍታብህ? አይ ሸቅጥ ለገዛ ሱቅ ተልኬ ሁልጊዜ የሰው ተጠቃሚ ሆነን እንዴት እንኖራለን? ምን ማድረግ ይቻላል? የእውነት ማልቀስ ይሻላል እንዴ? ወይኔ ማቲያስ ስራ ሲጀምር ዘነጥበታለሁ ብዬ ገዛሁትን ቆዳ ጫማ በስራ ፍለጋ ልጨርሰው ነው። በደስከን አብራም አብርሽ እኔ እኮ ነኝ እንዴ ማቲያስ ዲማጅ ነው ዩኒቨርሲቲ ተመለስ እንዴ 2 ወር ሆነኝ እኮ እና እንዴ ነው 2 ወር ሙሉ ያልተገናኘ ምን በእናትህ ጠዋት 12 ሰዓት ስራ ፈለገ ወጣለሁ ማታ ገባለሁ አንተ ግን መች ነው ሌብነት የጀመርከው እሱ ሌላ ጊዜ ተገናኝተን እናወራዋለን ባይሆን ስልክ ስጠኝና አልደውልልኝ አብርሽ ስልኬማ እኮ አንተ ጋር ነው ባይሆን ቁጥርን ጽፈህ ስጠኝ ኧረ ይቅርታ በእናትህ አንተ መሆኑን አላወኩም ነበር በቃ ካርድ ግን ብዙ ጊዜ አልሞላ ቢፕኮል አደርግልሃለሁ ኧረ በቃ አንተን ስልክ ስጠኝ እኔ እደውልልሃለሁ እሱ ጥሩ ሐሳብ ነው ስራው አሪፍ ነው መሰለኝ አይፎን ይዛል አዎ በእናትህ አንተ ግን ስራ ካላገኝ እንዴ ልትሆን ነው ምንም ያስፈልገው ነገር የለም እኔማ እባክህ በተማርኩበት የኢንጂነሪንግ ሙያ ምንም ስራ ላገኝ አልቻልኩም ባልተማርኩበት ልሰራለሁ ኧረ በጣም አሪፍ ሐሳብ ነው ቁጭ ከማለት ይሻላል ግን ምን ለመስራት አሰብክ እንዴ ማታ ሰረሰከ ምን አባ ፈልገህ ነው? ስልኬን ተቀበልክኝ ነው የጀግና ሰላም እንዴት ነሽ? ሰላም ምን ልታዘዝ? ለኔ ማኪያቶ ለኔ ቅቅል ክትፎ እና ደግሞ ጓደኞቼ ቤት ስላሉ ፒዛና በርገር ቴካዌ ታደርጊልኛለሽ። ኦኬ ለምን እንደምታፈጥብን ታውቃለች እንዴ? ይገርምሻል ካንቺ ቤት ፍቅረኛ እሷ ነበረች እና እንደዚሁ ቀጠሮ ለይዣት መጥቼ የበላችበትን መክፈል አቃታትና እዚሁ ስራ ተቀጠረች። እናት እኔ ያዘዝኩትን ታዩሽ ይቅርብኝ። ይቅርታ ኦርደር ካንሰል ማድረግ አልችልም። አቤት ምን ልታዘዝ? ዋው ጠረንክ ደስ ሲል ማ የኔ መኪናው እኮ የኔ አይደለም። አይ ቆንጆዬ አቤት ከመንገድሽ ስላስቆምኩሽ ይቅርታ ግን በጣም ነው የምታምሪው። አመሰግናለሁ። ስልክሽን ብትሰጪኝ ቅር ይልሻል? ለመሆኑ ስራ ትሰራለህ? አይ ገና ስራ እየፈለኩ ነው። በጣም አመሰግናለሁ የኔ ቆንጆ። God have mercy upon us. የኔ ቆንጆ የሰጠሽኝ ስልክ እኮ አይሰራም። አንተም እኮ አትሰራም። ማን ነው? ሰላም እንዴት ነህ? ሰላም እንዴት ነህ? እዚህ ጎረቤታችሁ አዲስ የገባሁት ኢንጂነር ማቲያስ ነኝ። እሺ እና ምን ልርዳ? ስልኬ ውስጥ ገባችና እንደው ትንሽ ሩዝ ካለ ብዬ ነበር። በቃ ይዛል? ይሄው ይዣለሁ። በዛው ቲማቲም፣ ሽንኩርት፣ በርበሬና ዘይት አድርግልኝ። ጨውን ጨምርበት። ማን ነው? እኔ ነኝ። ሰላም ነው ጎረቤቴ? እግዚአብሔር ይመስገን ሰላም ነው። አለን። የባንክ አካውንት ንገረኝ እስኪ። ለምን እንደምነግርህ ዝም ብለህ ንገረኝ። ንግድ ባንክ። እሺ 1000 12 52 62 ለምን እንደጠየቅኩ ግን ገብቷል? አልገባኝም። ለምን የጠየቀኝ? አሁን የምበደርን 2000 ብር ነገ በየትኛው አካውንት እንደማስገባልህ ለማወቅ ነው። ብድር? አዎ 2000 ችግር የኔ ፍቅር ወይ ማታ እኮ በህልሜ ቻይና ሄድኩ። የምርሽን ነው? እኔ ራሱ ማታ በህልሜ ከ3 ቆንጆ ሴቶች ጋር ነበርኩ። እኔም ነበርኩበት። አይ አንቺማ ቻይና ነበርሽ። አንተ
ልጅቷ ለምንድን ነው በውስጥ ልብስ ፎቶ የላከችልህ? ትናንትና የውስጥ ልብስ ግዛልኝ አላልሽኝም? እያስመረጠችኝ እኮ ነው። እንዴ ለምንድን ነው በራቁት ድጋሚ ላከችልህ? ያው ሌላ የሚገዛ ሰው አግኝታ ይሆናል የሸጠችው ማለት ነው። አሁን ተናዘጨ ከጨጨጨጨ ያርገ ብራጋግጥ ምን ታመጣለህ?